የሚደርስብን ግፍና መከራም አያስደነግጠንም። ለምን ከተባልን ለቅዱሳን ሞት ወደ ክርስቶስ ወደ ተሻለው ሀገር መሄጃ ትራንስፖርት ነው፣ መንገድ ነው፣ መጓጓዣ ነው። እናንተ ግን እንደተኛችሁ ናችሁ። አዲሱን ልብስ አልለበሳችሁም። ለንስሐ የሚገባ ፍሬ አላፈራችሁም። የበደላችሁትን አልካሳችሁም። የቀማችሁትን አልመለሳችሁም። ወንድማችሁን ይቅር አላላችሁም። ዛሬም በቂም በበቀል ነው ያላችሁት። ዛሬም ልባችሁ እንደሻከረ ነው። ሆድና ጀርባ እንደሆናችሁ ነው። ልጅ ከእናቱ ጋር ዛሬም ሰላም አይደለም። ወላጆች ከልጆቻቸው ጋር ሰላም የላቸውም። ይሄው በትዳራችሁ ገብታችሁ መደማመጥ አቅቷችኋል። በትዳር ውስጥ የገባ ውሽማ አለ ታውቃላችሁ? ስልክ የሚባል ውሽማ፣ ቲክቶክ የሚባል ውሽማ። ባል ከቤት ሲመጣ ድሮ የሪሞት ነበር የሚይዘው። አሁን ግን ቲክቶክ ይከፍታል። ሚስት የምትናገረውን ባል አያዳምጣትም። ሚስትም እንደዛው ሆናለች። ልጆችም ከትምህርት ቤት መጥተው ደብተራቸውን አይደለም የሚገልጡት፣ ስልክ ነው የሚያነሱት። መደማመጥ ተወስዶብናል። ማስተዋላችን ተወስዶብናል። ፈዘናል፣ ደንዝዘናል።